ፋሚሊዎች ዛሬ ደግሞ ጌም በመጫወት ብቻ ገንዘብ የሚከፍላችሁ አምርጥ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። አፕሊኬሽኑን ሊንኩን እንግዲህ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ቴሌግራም ቻናል ላይ ጆይን ያደረጋችሁ ሊንኩን ባዮ ላይ አለላችሁ፣ ወይም ደግሞ ወደ ቴሌግራም ሰርች በተናችሁ በሚል ሄና ዲጂታል ክሬተር ብላችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። አፕሊኬሽኑ ሊንክ ይኸው እዚህ ጋር እንደምታዩት ያስቀመጥኩላችሁ ሲሆን ይሄ ሊንክ ቀጥታ በመንካት ወደ ፕሌይ ስቶራችሁ በመሄድ ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ ስላወረድኩት አፕሊኬሽኑን ስነካው ቀጥታ ወደ ፕሌይ ስቶር ይወስደኛል። ትንሽ እንጠብቀዋለን። እንደዚህ ሪቪው አድርጎ ወደ ፕሌይ ስቶራችሁ ሲወስዳችሁ እኔ ስላወረድኩት ዳውንሎድ ስላደረኩት እዚህ ጋር እንደምታዩት ኦፕን ነው የሚለኝ ማለት ነው። እናንተን ኢንስታል ስለሚላችሁ ኢንስታል ትሉታላችሁ። ኢንስታል ካደረጋችሁት በኋላ ጌት ኦፕን የሚለውን ተነኩታላችሁ። ኦፕን ስትሉት እንደዚህ አይነት ኢንተርፌስ ያመጣላችኋል። ወደ ጎን ስላክት ታረጉትና ከታች እንደምታዩት እቺ ጋስቷን እቺን አንዴ እንደነካናት ትንሽ ሪፍሬሽ ያደርጋል። እንደዚህ ካደረገ በኋላ ኢሜላችሁን ያስመርጣችኋል ማለት ነው። እኔ ኢሜልን እመርጣለሁ ማለት ነው። እናንተም የምትጠቀሙበትን ኢሜል ታስገቡለታላችሁ። ካስገባችሁ በኋላ እንደዚህ ዳይሬክት ያስገባችኋል። እኔ ከዚህ በፊት አካውንት ከፍቶት ነበር፣ ቀጥታ ያስገባኝ። እዚህ ጋር እንደምታዩት እኔ ዝም ብዬ ቀጥታ እንደገባው 230 ኮይን ሰጥቶኛል ማለት ነው። እናንተ ግን አዲስ ከሆናችሁ በዚህ ሊንክ ስትገቡ 500 ነፃ ኮይን ሰጣችኋል ማለት ነው። እዚህ አፕሊኬሽን ላይ እንዴት ነው ኮይኖችን መሰብሰብ የምንችለው፣ እንዲሁስ መጨረሻ ላይ እንዴት ነው ዊዝድሮ ማድረግ የምንችለው የሚለውን ዲቴል ቪዲዮ በደንብ ይዤላችሁ ወደ መጨረሻ አካባቢ ያሳያችኋል ማለት ነው። አሁን እንዴት ኮይን እንደምትሰበስቡ ላሳያችሁ። ኮይን የምትሰበስቡባቸው መንገዶች ሁለት አይነት መንገዶች አሉ። ይሄም እዚህ ጋር የመጀመሪያው ዳሽቦርድ ላይ ያሉት መጀመሪያ አፕ ታስክ መስራት ነው። አፕሊኬሽኖችን ዳውንሎድ አድርጋችሁ ብቻ ጌሞችን ተጫውታችሁ ለእናንተ ኮይን ይሰጣችኋል ማለት ነው። በተለይ ደግሞ የአፕሊኬሽኖችን ሙሉ ሌቭል ከጨረሳችሁ በጣም ጠቅም ያለ ኮይን ይሰጣችኋል ማለት ነው። ሁለተኛው መንገድ ደግሞ እዚህ ጋር እንደምታዩት ሰርቪ ኦፈር ነው። ጥያቄዎችን በመመለስ ገንዘብ መስራት ትችላላችሁ ማለት ነው። የመጀመሪያው እንግዲህ ክሊክ ስናደርገው እዚህ ጋር ብዙ አይነት መንገዶች አሉ። እነዚህን ከፈልጋችሁት መንገድ አንዱን ተነኩትና ከዛ በኋላ አፕሊኬሽኖች ያመጡላችኋል። እኔ ለምሳሌ ይሄ ሶስተኛ ላይ ያለው ልንከው ሶሪ ይሄ ለምሳሌ ሶስተኛ ላይ ያለው ሁለተኛ ላይ ያለውን እንነካዋለን። ብዙ አማራጭ ስላለ የፈልጋችሁትን መንካት ትችላላችሁ። እዚህ መርጣችሁ እምቢ ካላችሁ እየቀያየራችሁ ሞክር ትችላላችሁ። ምክንያቱም ብዙ አፕሊኬሽን ነው። ይሄኛው ራሱ እንደምታዩት በጣም ብዙ አፕሊኬሽን ያለው ማለት ነው። ይሄው ወደ ላይ አሪወል ያደርጋችሁ ራሱ ማየት ትችላላችሁ። በጣም ብዙ አፕሊኬሽን ያለው ማለት ነው። ለምሳሌ የመጀመሪያውን አፕሊኬሽን ራሱ ይሄን ዳውንሎድ አድርጋችሁ አውታችሁ ብቻ ሙሉ ሌቭሉን በ30 ቀን ወይም ደግሞ በአንድ ወር ውስጥ ሌቭል አፕ አድርጋችሁ አፕግሬድ አድርጋችሁ ጨርሳችሁ 269584 ኮይን ይሰጣችኋል። ይህ ኮይን ደግሞ በጣም ብዙ ዶላር ነው ማለት ነው። እናንተም ዘና ፈታ ያላችሁ ጌሞች በመጫወት ብቻ ኮይናችሁ ማፍሰስ ያላችሁ። ሁለተኛ ላይ ደግሞ እንደምታዩት ይሄን በ30 ቀን ወይም በአንድ ወር ከጨርሳችሁ 241920 ኮይን መቀበል ትችላላችሁ ማለት ነው። ከፍ ስታደርጉት ከታች ደግሞ ሰርቪ ማለት እዚህ ጋር እቺ ሰርቪ በመመለስ ወደ 16000 ኮይን መሰብሰብ ትችላላችሁ ማለት ነው። እነዚህም ብዙ አይነት አማራጮች ስላሉ እነዚህም ብቻ በመንካት ወደ ፕሌይ ስቶራችሁ በመሄድ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሁለተኛው መንገድ ደግሞ እዚህ ጋር እንደምታዩት ሰርቪ ነው ማለት ነው። ሰርቪውም እንግዲህ ቺን ክሊክ በማድረግ ከዛ በኋላ የተለያዩ ሰርቪዎችን በመንካት ለምሳሌ ሁለተኛ ላይ ቢት ሰርቪ ይባላል፣ ሶስተኛ ላይ ደግሞ ፕሮፊት ሰርቪ፣ ሲፒኤክስ ሰርቪ ይባላል። እነዚህን በመንካት ጥያቄ ያመጣላችኋል። እነሱን ጥያቄ በስትክክል በመመለስ ኮይኖችን በደንብ መሰብሰብ ትችላላችሁ ማለት ነው። እናንተ አዲስ ከሆናችሁ ደግሞ እዚህ ጋር እንደምታዩት በኔ ኢንቫይት ሊንክ ስገቡ ሴኩሪቲ ምን ስትላኩ እዚች ጋር የሆነች ነገር የምትላጥ ነገር ያመጣላችኋል ማለት ነው። ስላሽ በማድረግ ኮይን መሰብሰብ 500 ኮይን ሪሲቭ ማድረግ ትችላላችሁ ማለት ነው እዚች ጋር በመግባት። እንዲሁም ደግሞ እዚህ ጋር ከታች እንደምታዩት ኢንቫይት የምትላለች። እቺን ኢንቫይት የምትለውን ስትነኩት ሰዎችን ኢንቫይት ባደረጋችሁ ቁጥር ለእናንተ ኮይን ያስብላችኋል ማለት ነው። መጀመሪያ ላይ እዚች ጋር እንደምታዩት ቀጥታው what I will get ይላል። ምክንያቱም I will get ማለት በእናንተ ሊንክ ወደዚህ አፕሊኬሽን ሲገቡ 1000 ኮይን ለእናንተ ያስብላችኋል ማለት ነው። ሶስተኛ ላይ እንደምታዩት እዚህ ጋር ደግሞ እነሱ ከሚሰሩት
ከ1000 በተጨማሪ እነሱ ከሚሰሩት ደግሞ 10% ኮሚሽን ለእናንተ ያስብላችኋል ማለት ነው። እናም እናንተ የጋበዛቻችሁ ሰዎች በስነ ስርዓት የሚሰሩ ከሆነ በጣም ተጠቃሚ ትሆናላችሁ። ዊዝድሮ አደራረጉም በጣም ቀላል ሲሆን ከታች ሪዲም የምትለውን ልጅን አንድ ጊዜ ክሊክ ስታደርጉት 5 አይነት ኦፕሽኖች ያመጡላችኋል። USDT፣ ቢትኮይን፣ ኢቴሪየም፣ ባይናንስ ኮይን፣ ሪፕል ናቸው ማለት ነው። እኔ ግን ለእናንተ ሪከመንድ የማደርጋችሁ በUSDT ተወጡ ነው። ምክንያቱም በUSDT ወይ ወደ ባይናንስ ወይ ደግሞ ወደ ባይቢት ዊዝድሮ በማድረግ ብቻ ወደ ኢትዮጵያ ብር በቀላሉ መሸጥ ትችላላችሁ ማለት ነው። ባይናንስ ላይ ደግሞ USDT ወደ ኢትዮጵያ ብር ለመሸጥ ደግሞ እንዲሰራላችሁ ቪዲዮ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንሰራላችሁ ማለት ነው። የምታችሁ